ይኸውላችሁ አሁን እዚህ ጋር ቀደም እንደነገርኳችሁ ዩዘር የሚለው የኪቦርዱ ነው። ስለዚህ እኛ ፋይል ዩኤስቢ ላይ ስላለ ዩኤስቢ የሚለውን ትነኩታላችሁ ማለት ነው። ዩኤስቢ የሚለውን ትነኩትና እዚህ ጋር ይኸውላችሁ ሬጂስተር ፋይል በጣም ብዙ ከ130 በላይ ነው ሬጂስትሬሽን ያለው። ሌሎች ሰዎች የሚሰሩ የኔም ሬጂስትሬሽን አለ። ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ። ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትሳፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁ ዛሬ ኤስኤክስ 900 ኪቦርድ ላይ ነኝ። እንደምታውቁት ኤስኤክስ ኪቦርድ በተለይ ኤስኤክስ ሲሪስ በጣም ቤስት ናቸው። በቃ ሁሉ ፐርፎርማንስ ብትሉ ቮይስ ብትሉ ሁሉ ነገር በጣም ቤስት ናቸው። በዛ ላይ ተች ስክሪን ናቸው። የምፈልጉትን ነገር በተች ስክሪን ነው እየቀያየራችሁ መጠቀም የምችሉት። እንዲሁም ደግሞ ብዙም የተጋነነ ነገር የበተን ግርግር የለውም እንደ ኤስ ሲሪሶች ማለት ነው። 950 9775 የምትጠቀሙ ልጆች ታውቃላችሁ እዚህ ጋር ያለውን የበተን ግርግር ማለት ነው። ይሄ ኪቦርድ በጣም ሌተስት ሆኖ ስለመጣ በጣም ነው ደስ የሚለው። ቮይሶቹ ሁሉ ነገሩ በጣም ቤስት ነው። እኔ በጣም የምወደው ኪቦርድ ነው። አሁን ስፔሻሊ በዚህ ሰዓት ሲስተሙን እስክለምዱ ግን በጣም ትንሽ ከበድ ይላል። ሁሌ ጊዜያችሁን ከዚህ ኪቦርድ ጋር አሳልፉ። ዛሬ የምናየው መግቢያ ላይ ሳወራ እንደሰማችሁት ስለ ፋይል አጠቃቀም ነው። ኤስኤክስ ኪቦርድ ላይ ፋይል አጠቃቀም ስታይል እንዴት መጠቀም እንችላለን፣ እንዴት ሬጂስትሬሽን ሚሞሪ መጠቀም እንችላለን፣ እንዲሁም ደግሞ መልቲፓድ ላይ እዚህ ጋር ማሳመሪያ እንዴት መልቲፓድ ላይ መጠቀም እንችላለን የሚለውን ነው ማሳያችሁ ዛሬ ማለት ነው። እሺ ኪቦርድ ላይ ያው ሁላችንም በሚል ደረጃ 3 አይነት ፋይል ነው የምንጠቀመው። የሌሎች ሰዎችን አይ ዶንት ኖ ግን በብዛት በቃ ሙዚቀኞች ከተባለ 3 አይነት ፋይል ነው የምንጠቀመው። አንደኛ ስታይል፣ ሁለተኛ ሬጂስትሬሽን ሚሞሪ ወይም ሬጂስትሬሽን ባንክ የቮይስ ማለት ነው። ሶስተኛ ደግሞ መልቲፓድ ነው የምንጠቀመው። እነዚህን አጫዋታችንን በጣም ለማሳመር የምንጠቀማቸው ፋይሎች ናቸው ማለት ነው። ስለዚህ እያንዳንዱ እዚህ ኤስኤክስ ኪቦርድ ላይ እንዴት መጠቀም እንደምንችል ነው የምናየው አብረን ማለት ነው። እሺ መጀመሪያ ስታይል ነው የምንከፍተው ማለት ስታይል ነው። እንዴት ስታይል መጠቀም እንደምንችል ነው ማሳያችሁ። በግራ በኩል ያው እንደምታየው በግራ በኩል እዚህ ጋር ኤክስፓንሽን ዩዘር የሚል አለ። እሱን ስትነኩ ወደ ስታይል ይወስዳቸዋል ማለት ነው። ወይም ኪቦርድ ላይ የተጫነ በዩዘር በተጠቃሚ በተጫዋቹ የተጫነ ስታይል ካለ እሱን ነው የሚያወጣላችሁ ማለት ነው። ወይም ደግሞ ዩኤስቢ ከሰካችሁ ዩኤስቢ ነው የሚወስዳችሁ። እሱን እንነካለን። እዚህ ጋር እንደምታዩት እኔ መጀመሪያ ስታይል ስለከፈትኩ ነው እንደዚህ የመጣልኝ። ሲመጣላችሁ እዚህ ጋር አማራጭ ይመጣላችኋል። ይታያችኋል አይደል? ይሄኛውን ኤክስፓንሽንን ስትነኩት እዚህ ጋር ይመጣል። ዩዘር ማለት የኪቦርዱ ነው፣ ኪቦርዱ ላይ ያለ ነው። ዩኤስቢ የሚለውን ስትነኩት ደግሞ እዚህ ጋር ፍለሻችሁ ላይ ያለውን ፋይል ያመጣላችኋል ማለት ነው። ስለዚህ እኔ ከዛሬ ከራሴ ከፍለሽ ላይ የተዘጋጀውን ፋይል ነው ማሳያችሁ። እዚህ ጋር ፋይል አለ። እዚህ ጋር እንደምታዩት ያዘጋጀሁት ስታይሎች አሉ ለ2018 ማለት ነው። 2018 አዲስ ዓመት ከላይ ፎቶ ላይ እንደምታዩት ያዘጋጀሁት ስታይሎች ነበሩ። ብዙ ሰዎች ወስደዋል ከተለያየ ሀገር። እናንተ መውሰድ የምትፈልጉ እነዚህን ፋይሎች በቴሌግራም ወይም በዋትሳፕ ከላይ በምጽፈላችሁ ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ከዛ እዛ መታችሁ እናወራለን ያለውን መረጃ ማለት ነው። እና በጣም አዳዲስ ለ2018 የተዘጋጁ በጣም አዳዲስ አፕዴት የሆኑ ፋይሎች ናቸው እነዚህ። ብዙ አይነት በጣም አዳዲሶች ናቸው አብዛኞቹ። እዚህ ጋር ደግሞ በፎልደር የተቀመጡ አሉ። በዋልዝ ውስጥ ብዙ አይነት አዳዲስ እንዲሁም ደግሞ የሚያማምሩ እንዳለ እዚህ ጋር በፎልደር ተቀምጧል። እንዲሁም ደግሞ እዚህ ጋር መልቲፓድ አለ፣ ሬጂስትሬሽን ፋይል አለ፣ ሌሎች ስታይሎች አሉ እዚህ ጋር ማለት ነው። እነዚህን መውሰድ የምትፈልጉ አናግሩኝ እዛ ጋር ቀደም ባስቀመጥኩ ስልክ ቁጥር ማለት ነው። ስለዚህ እዚህ ጋር ነው በዚህ መንገድ መታችሁ ነው የምትከፍቱት ስታይል ማለት ነው። ቀላል ነው በቃ። እዚህ ጋር ኤክስፓንሽን ዩዘር የሚለውን ትነኩታላችሁ። እዚህ ጋር ያመጣላችኋል፣ ያማረጣችኋል። መጀመሪያ ዩዘር ላይ ነው የሚያደርግላችሁ።
የኪቦርድ ላይ ማለት ነው። ስለዚህ እናንተ ዩኤስቢ የሚለው ላይ ዩኤስቢ ዋን የሚለው ላይ ታረጉታላችሁ ማለት ነው። ከዛ እዚህ ጋር ያመጣላችኋል ማለት ነው። በዚህ መንገድ ገብታችሁ መንካት ሰሌክት ማድረግ ትችላላችሁ። ሌላው ደግሞ ምንድነው ሬጂስትሬሽን በጣም አጨዋወታችን የሚያሳምርልን ነገር ነው። እዚህ ጋር የምታያቸው 8 ድምጾች መስራት ይቻላል። ሰርታችሁ ሌላ ቦታም ወስዳችሁ መጫወት ይቻላል። ምንድነው ድንገት አንዳንዴ ከቴሌግራም ላይ ወይም ደግሞ ከሌላ ቦታ ከሰው ላይም ሬጂስትሬሽን ወስዳችሁ እንዴት መጠቀም እንዳለባችሁ እዚህ ኪቦርድ ላይ ማታውቁ ይህንን በደንብ ተከታተሉ ማለት። ለምሳሌ ይሄ እነዚህ 8 ድምጾች በተጠቃሚ መዘጋጀት ይችላሉ፣ በተጫዋቹ ማለት። ለምሳሌ አንድ ቁጥር ላይ የምፈልገውን ድምጽ መስራት እችላለሁ፣ ሴቭ ማድረግ እችላለሁ። 2 ቁጥር ላይ የምፈልገውን ነገር ሴቭ እንደፈለኩ ማድረግ እችላለሁ። ከዛም በኋላ እነዚህ የሰራኋቸውን ድምጾች ሌላ ቦታ ድንገት ሲሄድ እዚህ ኪቦርድ ላይ ያለውን ኮፒ አድርጌ የሰራሁትን ኮፒ አድርጌ ወደ ፍለሽ ወይም ወደ ዩኤስቢ ከዛም በኋላ ሌላ ቦታ ሄጄ ያንኑ ድምጽ ገልብጬ መጫወት እችላለሁ ማለት ነው። ስለዚህ ሬጂስትሬሽን ሚሞሪ በጣም ወሳኝ ነው። አሁን እዛ ጋር ቀደም ያዘጋጀኋቸውን ሬጂስትሬሽኖች ገብተን እናያለን አብረን ማለት ነው። እንዴት ነው ሬጂስትሬሽን ቮይስ የምታገኙት? እዚህ ጋር ሬጂስትር ባንክ የሚለው አለ። እሱን ፕላስ እና ማይነስ እኩል ነው የምትነኩት። እኩል ስትነኩ እዚህ ጋር የሚመጣላችሁ እንትን አለ። ይኸውላችሁ አሁን እዚህ ጋር ቀደም እንደነገርኳችሁ ዩዘር የሚለው የኪቦርዱ ነው። ስለዚህ እኛ ፋይል ዩኤስቢ ላይ ስላለ ዩኤስቢ የሚለውን ትነኩታላችሁ ማለት ነው። ዩኤስቢ የሚለውን ትነኩትና እዚህ ጋር ይኸውላችሁ ሬጂስትር ፋይል በጣም ብዙ ከ130 በላይ ነው ሬጂስትሬሽን ያለው። ሌሎች ሰዎች የሚሰሩ የኔም ሬጂስትሬሽን አለ። ያው መውሰድ ከፈለጋችሁ ቅድም በነገርኩት መንገድ ኮንታክት አድርጉኝ። እዚህ ጋር አርጂቲ ፋይል የሚለው አለ። አርጂቲ የሚለው ፋይል እሱን ስትነኩ እዚህ ጋር በጣም ብዙ አይነት ሬጂስትሬሽን ለሁሉም አይነት ኪቦርድ እዚህ ጋር ለ910 የተዘጋጀ አለ። እዚህ ጋር ለ950 አለ። እዚህ ጋር ለ970 የተዘጋጀ አለ። በጣም ብዙ አሉ። በጣም ብዙ እዚህ አካባቢ እኔ የሰራኋቸውም አሉ። ይሄው እዚህ ጋር እኔ የሰራኋቸው ሬጂስትሬሽኖችም አሉ። ብዙ አይነት አሉ። እናንተ መርጣችሁ መጠቀም የምትችሉት ማለት ነው የምትፈልጉትን ነገር። ከዛ መታችሁ ሰሌክት ነው የምትሉት። ለምሳሌ ይሄን ሬጂስትሬሽን መምረጥ ብፈልግ እንደዚህ ስነካው ራሱ ሰሌክት ያደርጋል። ወይም ደግሞ የሚመጣላችሁ ሜሴጅ አለ ዱ ኖት ሴቭ ምናምን ሴቭ አድርጉ ምናምን ይላችኋል። ዶንት ሴቭ ምናምን ትሉታላችሁ። ከዛም በኋላ ይገለብጥላችኋል ማለት። ለምሳሌ እዚህ ይሄኛው ሬጂስትሬሽን ቮይሱ ምንድነው የሚለው እንወስድ። ይሄ ሬጂስትሬሽን ነው። አንደኛው የኔ ሬጂስትሬሽን ነው። ሌላኛው ደግሞ እስቲ ይሄኛውን በጣም ነው የሚያምረው ይሄኛው ቮይስ። በጣም ነው የሚያምሩት። ሌሎችም እንደዚህ በጣም የሚያማምሩ አሉ ማለት ነው። ስለዚህ በዚህ መንገድ ሬጂስትሬሽን መጠቀም ትችላላችሁ። ሌላኛው ምንድነው መልቲፓድ በጣም ወሳኝ ነገር ነው። እዚህ ጋር እንደምታዩት መልቲፓድ ኮንትሮል ማድረጊያ ማለት ነው። እሱ ፒያኖ ላይ የተለያዩ ሪትሞች ላይ ስትጫወቱ በጣም የምትጠቀሙት ነገር ነው። ፒያኖ በተለይ ሌሎች ሪትሞች ላይ ፒያኖ ላይ በጣም ወሳኝ ነው መልቲፓድ። በጣም እሱ መልቲፓዶችን እኔውና በጣም ያማምሩ አሉ። እንዴት ነው የምታገኙት? እነሱን ደግሞ እዚህ ጋር ሰሌክት ነው የምትሉት። ይታያችኋል። ሰሌክት ስትነኩት እዚህ ጋር ያመጣላችኋል ወዴቱ ጋር እንዳለ ነው እንትን የምትለው። እዚህ ጋር ፕሪሴት ማለት የኪቦርዱ ነው። ታያችኋል ከላይ አናቱ ላይ ፕሪሴት። ከዛ እዚህ ጋር ዩዘር የሚለው ዩዘር ወይም የፍላሽ ምልክት አለች። እሷን ስትነኩት ወደ ዩኤስቢ ወስዳችኋል ማለት ነው። ታች ስክሪን ስለሆነ ያው ጠቅ ነው የምታደርጉት። ከዛ እዚህ ጋር የኪቦርዱ ላይ ነው ያለው። እኔ ዩኤስቢ ላይ ነው የምፈልገው ያለውን ማለት ነው። ከዛ ወደዛ ሄድና እዚህ ጋር የተቀመጠውን ፋይል እንደምታዩት በጣም የሚያማምሩ ፋይሎች አሉ። እዚህ ጋር እልልታ ነው መሰለኝ።
እልልታ ነው እዚህ ጋር ያለው። እዚህ ጋር ደግሞ በጣም ነው የሚያምረው ፒያኖ ላይ በጣም ነው የሚያምረው ፒያኖ ላይ። ሌሎችም አሉ በጣም የሚያምሩ እዚህ ጋር ቤዝ ስላይድ ቤዝ ስላይድ አለ። አንዳንድ ሪትም ውስጥ በጣም ነው የሚያምረው። ድራም አለው። ክላፕ ሪትም ላይ መጨመር ትችላላችሁ። ድራሞችም አሉ። የተለያየ ድራም አለ። እልልታ ብዙ አይነት ነው ያለው። ብቻ ብዙ አይነት ነው። በቃ ጨዋታችን የሚያሳምርልን መልቲፓድ ነው በብዛት በቃ ፒያኖ ላይ በተለይ ሲሆን በዚህ መንገድ መጠቀም ትችላላችሁ። እንዲሁም የሚያማምሩ ስታይሎች አሉ። በቃ ለምሳሌ ይሄን ስታይል ስሙት። በጣም ነው የምወደው ይሄን ስታይል። ቴምፖ ፈጠን ሲል ደግሞ የሌለ ነው የሚያምረው። ለተከስተ መዝሙሮች ምናምንም ይሆናል። ለፊልዝ በጣም ነው የሚያምረው እና እንደዚህ ፋይል መጠቀም ትችላላችሁ ማለት ነው። ኤሴክስ 700 ወይም 900 ኪቦርድ ያላችሁ እንዲሁም 920 አዲስ የመጣው ካላችሁ በዚህ መንገድ መጠቀም ትችላላችሁ። ፋይሎችን መውሰድ ከፈለጋችሁ ደግሞ ያው ቅድም በጻፍኩላችሁ ስልክ ኮንታክት አድርጉኝ። ይህን ይመስላል የዛሬ ቪዲዮ። በሌላ ቪዲዮ ወይም በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ።